ሮቤል የሚባል የባለጸጋ ልጅ በጣም ከሚያፈቅራት ፍቅረኛው ጋር ራት እየበላ ሲዝናና እያሳየን ፊልሙ ይጀምራል። ከዛ በፊት ብዙ ጊዜ አብረው እንዲያድሩ ሲጠይቃት ድንግል መሆኗንና ከትዳር በፊት ግንኙነት ማድረግ እንደማትፈልግ አስረግጣ ነግረዋል። የመጨረሻ እድሉን ለመጠቀም አስቦ እንጦጦ ወሰዳትና ጓደኛው የመኪናውን ጎማዎች እንዲያፈነዳ አረገ። ቀድማ ተዘጋጅታ የነበረችው ብልጧ ፍቅረኛው ግን ከሱ ጋር ከማደር ይልቅ ጓደኛዋን ጠርታ ከሷ ጋር መሄዷን መርጣለች። ሮቤልም በንዴት ቤቱ ገብቶ እናቱንና ልጁን አስቀምጦ በአስቸኳይ ሽማግሌ ልኮ ማግባት እንደሚፈልግ ሲናገር እናቱ በጭራሽ እንደማይሆንና ከዛ በፊት ስለ ልጅቷ ባህሪና ማንነት ማወቅ እንደምትፈልግ ስትነግረው ራሱን በገመድ አንቆ ለመሞት ሲሞክር ዘበኛው ደርሶ አዳነውና እናቱ ከዚህ ሁሉ ሽማግሌ ብልክ ይሻለኛል ብላ ጓደኛውንና ሁለት ተጨማሪ ሰዎችን መርጣ ወደ ሙሽሪት ቤት ላከች። ጥያቄያቸውም ተቀባይነት አግኝቶ ድል ባለ ሰርግ ተጋቡ። ይሄ ሁሉ ሲሆን ሮቤል የማያውቀው ነገር እንደዛ የሚያፈቅራት እጮኛው የቀረበችው ለሌላ ሳይሆን ሲያገባ ከቤተሰቡ የሚቀበለውን 100 ሚሊዮን ብር ተጠቅማ ከድህነቷ ለመላቀቅ መሆኑን ነበር። የሰርጋቸው ቀን ማታም ድንግል አለመሆኗን ሲያውቅ በጣም ተናደደና ፍቺ እንደሚፈልግ ለእናቱ በሚነግርበት ሰዓት ፍቅረኛው ልጅ እንዳለው ደርሳበት እሷን በበኩሏ ፍቺ እንደምትፈልግ ተናገረችና ቤቱ ድብልቅልቅ ወጣ። እናቱ ግን ቢያንስ መልስና ቅልቅሉን እስክትደግስ ድረስ ዝም ብለው እንዲቆዩ ብትናገርም በሚቀጥለው ቀን ግን ከድብድብ የማይተናነጽ ጸብ ውስጥ ገብተው ስታገኛቸው ከዚህ በላይ መቆየት እንደማይችሉ ስለገባት ጠዋት ቢሮ መጥቶ ከጠበቃዋ ጋር ነገሮችን መጨረስ እንደሚችል ነገረችው። በሚቀጥለው ቀንም ወደ ቢሮ ሲሄድ የእናቱ መስሪያ ቤትና መኪናዋም ጭምር በፖሊሶች እንደታገደ ተነገረው። በዚህም በጣም ተበሳጭቶ ሳለ አጎቱ በፖሊሶች እየተፈለገ እንደሆነና እናቱ እሱን አሳልፋ መስጠት ስለማትፈልግ ፖሊሶች በተለያየ መንገድ ሊያጠቋት እየሞከሩ እንደሆነ ንብረቷም የታገደባት በዚህ ምክንያት መሆኑ ሲነገረው በዚህ ጭንቀቷ ላይ ሌላ ጭንቀት ሲጨምርባት መቆየቱ እጅግ አሳዘነውና ይቅርታ ሊጠይቃት ሲሄድ አጎቱ በአደራ ያስቀመጠለትን ደብዳቤ ተመለከተው። ይህንን የተመለከተው ጠበቃም ለአንድ ሰው ደውሎ ሮቤል የአጎቱን ደብዳቤ ተቀብሎ አጎቱን ለመፈለግ እንደወጣ ተናገረው። ደብዳቤው የተጻፈው በቅኔ መልክ መሆኑ ሮቤልን ለመረዳት ቢያዳግተውም ጓደኛው ግን የሚገርም ሐሳብ አመጣ። እነሱ ሰፈር ወዳለ ባለቅኔ ሄዱና ሲያስፈቱት ደብዳቤው ላይ ስማቸው የተጻፉት ሰዎች ሐዋሳና ሲዳማ አካባቢ የሚገኙ አርበኞች መሆናቸውን ደረሱበትና ከቤት ከመውጣታቸውም እነሱን እንዲሰልል የታዘዘው አሽከር ባለቅኔውን በማስፈራራት ወደ ሐዋሳ ሊሄዱ እንደሆነ ደረሰበት። ሮቤል አጎቱን በተቻለ ፍጥነት አግኝቶ የእናቱን ጤናና ሀብት ለመመለስ ቆርጦ ተነስቷል። በዚህም ጉዞ ላይ ሰዎች ወደ አጎቱ ሊሄድ እንደሆነ እንዳይጠረጥሩ አጉላ ሽርሽር ማስመሰል ስላለባቸው ሚስቱና ሁለት ጓደኞቻቸው አብረው መሄድ እንዳለባቸው ስትነግረው ትንሽ ቢያቅማማም በመጨረሻም ተስማማና ወደ ውቢቷ ሐዋሳ በህብረት አቀኑ። ከደረሱ በኋላም ደብዳቤው ላይ የተጠቀሱትን ቦታዎች ለማግኘት የአካባቢውን ነዋሪዎች መረጃ በጠየቁ ቁጥር ስላያቸው እግራቸውን ተከትሎ ሰዎችን አንዴ በገንዘብ አንዴ በጉልበት እያስፈራራ እነሱ ቀድሞ መገኘቱ ብዙም አልከበደው። በመጀመሪያም ያቀኑት አርሴማ ቤተክርስቲያን አካባቢ ወደ ጠቆሙት ሴት ቤት ነበር። ቤቷ ሄደው እረፍት ካረጉ በኋላም ምግብ አቅርባላቸው በሚበሉበት ወቅት ባሏ አብሯት እንደማይኖርና በርቀት ተማምነውና ተቻችለው እየኖሩ እንደሆነ ስትነግራቸው የርቀት ፍቅር እንዴት ሊሰራ እንደሚችል ሲጠይቋት አንድ ብላተኛ ወጌሻ በትዳር ውስጥ የመተማመንና የመቻቻልን ሚስጥር እንዳካፈሏት ነግራ ሸኘቻቸው። እዚህም በጣም ግራ ተጋብተውና በቀጣይ የት ሄደው አጎቱን መፈለግ እንደሚገባቸው ግራ ተጋብተው ባለበት ወቅት ከአዲስ አበባ ድረስ እነሱን ለመሰለል የመጣው ሰው መጥቶ ሁሉንም ይተዋወቅና አብረው ወጣ ፈታ ቢሉ ደስ እንደሚለው ሲናገር የሮቤል ባለቤት ያለምንም ማቅማማት ተከትላው ሄደች። ጓደኛዋ ይህን ስታይ ተደናግጣ እነ ሮቤል አብረዋት መሄድ እንዳለባቸው ስትናገር ደስ ሳይላቸው አብረው ሄዱና ራት መብላት ጀመሩ። ሮቤል ባለቤቱን ከአይኑ ስር ሲያጣት በድንጋጤ ተሞልቶ ሲፈልጋት ቢያመሽም እሷን ማግኘት የቻለው ግን ሰላዩ ጓደኛቸው ብቻ ነበር። በቀጣዩ ቀንም ሮቤል ከጓደኛው ጋር ቁጭ ብሎ ምን ማድረግ እንዳለበት በማሰብ ላይ ሳለ የሆቴሉ ጽዳት ሰራተኛ በስልክ ስለ ጎበዝና ብላተኛ ወጌሻ ስታወራ ሰምቶ ሐሳቡን ወደሷ ሲመልስ የሚኖሩበት ስፍራ በጆሮ ገባና ቀጥታ ሚስትና ጓደኛውን ይዞ ወደሳቸው አቀና። የመጡበትን ሐሳብ ቀድመው እንዳይረዱት በማሰብ የውሸት ጓደኛው እግሩን እንደተሰበረ አስመስለው ሊያሳክሙት ወደ ቤታቸው ገቡ። በሕክምና ላይ እያሉም ሁለት ጎረምሶች ወደሳቸው መጥተው ንቀት በተሞላበት አነጋገር ልጃቸውን ለትዳር ካልሰጧቸው አጸፋውን መመለስ እንደሚከብዳቸው ተናግረውና አስፈራርተው ሲሄዱ ተመለከቱ። ከዚያም ሮቤል የአንዲት ልጅ ድምጽ ከተቆለፈ ቤት ውስጥ ሲወጣ ለመስማት ቻለ። ከዚያም አጎቱን የሚያውቁት ከሆነ እንዲነግሯቸው ቢጠይቋቸውም ወጌሻው በፍጹም እንደዚህ አይነት ሰው አላውቅም አሏቸው። በተደጋጋሚ ቢጠይቋቸውም የእሳቸው መልስ ግን ፍጹም አላውቀውም የሚል ነበር። ከብዙ ልመና በኋላ ተስፋ ቆርጠው ሲመለሱ የወጌሻውን ልጅ ለማግባት ሲጠይቅ የነበረው ሰውዬ ከጓደኛው ጋር በመሆን የሮቤልን ሚስት ጠልፎ ወሰዳት። በዚህም በጣም ተደናግጠው ለወጌሻው ሄደው ሲነግሯቸው እሳቸው ነገሮችን እንደሚያስተካክሉና እነሱ መረጋጋት እንዳለባቸው አስረግጠው ነግረው ጋቢያቸውን ለብሰው ወደ ሀገር ሽማግሌ ሄደው
አማላጅ በሚጠይቁበት ወቅት የወጌሻውን ልጅ እስካላገኙ ድረስ ሚስቱን እንደማይለቃት የሚያስረዳ መልእክት ለሮቤል ከጠላፊው ደረሰው። በዚህ ሰዓትም ሮቤል ትክክለኛ ነው ብሎ ያሰበውን እርምጃ ወሰደ። ቅድም የልጅቷን ድምጽ የሰማበትን ክፍል ከፍቶ እያጣደፈ ወደ ጠላፊው በመውሰድ ላይ እያለ ወጌሻው ሚስቱን ይዘው ሲመጡ ፊት ለፊት ተገጣጠሙ። ወጌሻው ባዩት ነገርም እጅግ ስላዘኑበት ይቅርታ ቢጠይቃቸውም እሳቸው ግን እጅግ አዝነውበት በሰላም እንዲገቡ ብቻ መርቀው ሸኟቸው። ከተመለሱም በኋላ ባልጠበቁት አጋጣሚ አጎቱ መንገድ ላይ አግኝቶ አንድ ቁልፍ ሰጥቶት ከተመለሰ በኋላ ሰላዩ አግኝቶ ሚስጥሩን አሳልፈው እንዲሰጡት ካልሆነም እንደሚገላቸው ሲያስፈራራ ሮቤል እምቢ ቢልም ሚስቱ ግን ሰላዩን ተከትላ መሄድ ስትጀምር ሮቤል ሲታገለው ሽጉጡ ሚስቱ እጅ ገባና ሳታስበው ተኩሳበት አምልጠው ወደ ቤት ሲመለሱ ሁለቱም እጃቸውን ለመንግስት ሰጠው ከቆዩ በኋላ እናትየው ሁለቱንም ከእስር አስፈትታቸው ግራ ተጋብተው ምን እየተካሄደ እንደሆነ ሲጠይቋት ሁሉም ነገር የተቀነባበረው የእነሱን ትዳር ለመታደግ እንደሆነና የሐሳቡ አመንጪ ደግሞ የሮቤል ልጅ እንደሆነ ነግረዋቸው እነሱም የፍቺ ሐሳቡን ትተው ሲተቃቀፉ እያሳየን ፊልሙ ያበቃል።